እሺ የልጄን አጽም እንኳን አሳዩኝ። የሃና አባት ልብ የሚነካ ጥሪ። ሳውዲ አረቢያ ኢትዮጵያ የአንድ ልጅ እናት የሆነችውና በሳውዲ አረቢያ በረሃዎች ውስጥ ደብዛዋ የጠፋው ወጣት ሃና ጉዳይ አሁን ላይ እጅግ አሳዛኝ ምዕራፍ ላይ ደርሷል። የሃና አባት በታነቀ ድምጽና እንባ ሆነው ያሰሙት አዲስ የድምጽ መረጃ የቤተሰቡን ስቃይና የደላሎችን ጭቃኔ ቁልጭ አድርጎ የሚያሳይ ሆኗል። በድምጽ መረጃው ላይ እንደሚሰማው የሃና አባት ልጃቸው መሞቷን በውሸት በደላሎች ከተነገራቸው በኋላ የሚከተሉትን ልብ ሰባሪ ቃላት ተናግሯል። ሌላ ወሬ አንፈልግም፣ እሺ እውነት ከሆነ የልጄን አጽም አሳዩኝ በማለት ልጃቸውን በክብር ለመቅበር ያላቸውን የመጨረሻ ምኞት ገልጸዋል። በአካል ሄጄ ቀብሯን ማየት ፈልጋለሁ ያሉት አባቷ ደላሎቹ ስለ ልጃቸው ሁኔታ የሚሰጡት መረጃ እርስ በርሱ የሚጋጭና ቤተሰቡን ለከፋ ስቃይ የሚዳረግ መሆኑን ገልጸዋል። የሃና አባት እንደሚሉት ደላሎቹ የልጃቸውን አጽም ለማሳየት ቃል የገቡ ቢሆንም በተደጋጋሚ ቀጠሮ በማጠፍና በማስፈራራት ቤተሰቡን እያሰቃዩ ይገኛሉ። ይህ ድርጊት ደላሎች በሰው ሕይወት ከመነገድ ባለፈ የቤተሰብን ስነልቦናዊ ሰላም ለማደፍረስ ምን ያህል እንደሚጨክኑ ማሳያ ሆኗል። በመሆኑም አንደኛ በመንግስትና በኤምባሲው የሃና አባት ለቀረበው ጥያቄ ምላሽ እንዲያገኙና የልጃቸው ጣፋንታ በህጋዊ መንገድ እንዲጣራ ግፊት እንዲያደርጉ በአክብሮት እንጠይቃለን። ሁለተኛ ደላሎች ለህግ ይቅረቡ። በንጹሃን ዜጎች ሕይወትና ቤተሰብ ስሜት ላይ የሚቀልዱ ህገወጥ አዘዋዋሪዎች በአፋጣኝ ተለይተው ለህግ እንዲቀርቡ ዘመቻችንን አጠናክረን እንቀጥላለን። ድምጽ እንሆንላቸው። ይህ አሳዛኝ አባት ድምጽና መረጃን በማጋራት ጉዳዩን ለሚመለከታቸው አካላት እንዲደርስ ፍትህ እንዲሰፍን የበኩላችንን እንወጣ። ይህ መረጃ ለብዙ እንዲደርስና ሐሳቡ እዚህ ዩቲዩብ ላይ ብቻ ሆኖ እንዳይቀር ላይክ ሼር እያደረጋችሁ አዳርሱት። ቸር ወሬ ያሰማን። ኢትዮጵያ ለዘላለም ትኑር።